ሰላም ጤና ይስጥልኝ ውድ የዕለቱ መረጃ ተከታታዮች፣ አንድ ጠቃሚ መረጃ ይዤላችሁ መጥቻለሁ። እንደሚከተለው አቀርበዋለሁ። የኮሮና ቫይረስ ወረርሽኝ የዓለምን ታሪክ እየቀየረ ነው። ቢሊዮኖች አኗኗራቸው ከወራት በፊት ከሚያውቁት የተለየ ሆኖባቸዋል። ኮሮና ቫይረስ ወደፊት በታሪክ ከሚጠቀሱ ክስተቶች አንዱ መሆኑ አያጠራጥርም። ኮሮና ቫይረስ የዓለምን ታሪክ የቀየረ የመጀመሪያው ወረርሽኝ አይደለም። እስቲ ዋና ዋና ከሚባሉት አምስቱን ከታሪክ መዛግብት እናገላብጥ። ጥቁሩ ሞትና የአውሮፓ ስልጣኔ። በርካቶች ፈጣሪ ጥቁሩን ሞት እንዲነቅልላቸው ይጸልዩ ነበር። በግሪጎሪ አቆጣጠር በ1350 ላይ አውሮፓን የመታው ጥቁሩ ሞት ተብሎ የሚታወቀው የቡቦኒክ ትኩሳት ወረርሽኝ የአገሪቱን 1/3 ሕዝብ እንደቀጠፈ ይነገራል። አብዛኞቹ ሟቾች ደግሞ ለመሬት ባላባቶች እየሰሩ የሚያድሩ ገባሮች ነበሩ። ከበሽታው በኋላ ግን የሰራተኞች ዋጋ እጅግ ተወደደ። ይህም በምዕራብ አውሮፓ የፊውዳል ስርዓት እንዲወድቅ ምክንያት ሆኗል ይባላል። ይህ መላ ያሳጣቸው የመሬት ባላባቶች በሰው ፈንታ ቴክኖሎጂ ወደ መጠቀም ገቡ። ይህ ሂደት ምዕራብ አውሮፓ ወደ ስልጣኔ እንድትገባ አድርጓታል የሚሉ በርካቶች ናቸው። ምዕራብ አውሮፓውያን ዓለምን ለማሰስ ወደ ሌሎች ሀገራት ማቅናት የጀመሩትም በዚህ ወቅት በመሆኑ ወረርሽኙ ለቅኝ ግዛት ሚና እንደተጫወተ ይገመታል። ፈንጣጣና የአየር ንብረት ለውጥ። ስፔናውያን ቅኝ ገዢዎች ፈንጣጣን ይዘው ወደ ደቡብ አሜሪካ ሀገራት እንደሄዱ ይነገራል። በ15ኛው ክፍለ ዘመን የደቡብ አሜሪካ ሀገራት በቅኝ ገዢዎች እጅ ስር መግባት ለዓለም የአየር ንብረት ለውጥ ምክንያት እንደሆነ ይነገራል። የለንደን ዩኒቨርሲቲ ኮሌጅ አጥኚዎች የደቡብ አሜሪካ ሀገራት በአውሮፓውያን ቅኝ በመገዛታቸው ሳቢያ የህዝቡ ቁጥር ከ60 ሚሊዮን ወደ 6 ሚሊዮን ዝቅ ብሏል ይላል። በርካቶች የሞቱት ቅኝ ገዢዎች ይዘዋቸው በመጡ በሽታዎች ሳቢያ ነው። በተጨማሪም ኩፍኝ፣ ኮሌራ፣ ወባና ታይፈስ ቅኝ ገዢዎች ለደቡብ አሜሪካ ሰዎች ያዘመቷቸው በሽታዎች ናቸው። የቅኝ ገዢዎች ጣጣ ከደቡብ አሜሪካ ሀገራት አልፎ ለዓለም ህዝብ ተርፏል። ነገሩ እንዲህ ነው። በሽታው ከቀጠፋቸው መካከል አብዛኞቹ አርሶ አደሮች ነበሩ። በዚህ ምክንያት በርካታ የእርሻ መሬቶች ወደ ጫካነት ተቀየሩ። በወቅቱ ከእርሻ መሬትነት ወደ ጫካነት የተቀየረው መሬት ስፋት ኬንያን ወይም ፈረንሳይን የሚያክል እንደሆነ ይገመታል። ይህ ክስተት የዓለምን ሙቀት መጠን ከተገቢው በላይ ቀነሰው። ምድርም ቅዝቃዜ እንደወረራት ይነገራል። በዚህ ምክንያት በሌሎች ዓለማት ያሉ ሰዎች ተጎዱ። ሰብሎች ውርጭ መታቸው። በጣም የሚገርመው በዚህ የዓለም ሙቀት መቀነስ እጅግ የተጎዳችው ምዕራብ አውሮፓ መሆኗ ነው። ቢጫ ወባና የሄይቲ አብዮት። በቢጫ ወባ ምክንያት የሄይቲ አብዮት ፈረንሳዮችን ነቅሏል። በ1801 በአህጉረ አሜሪካ በምትገኘው ሀገር ሄይቲ የተከሰተው የቢጫ ወባ ወረርሽኝ ትንሿ ሀገር የፈረንሳይን ቅኝ ገዢዎች ፈንቅላ እንድታስወጣ ምክንያት ሆኗል። የፈረንሳዩ መሪ ደሴቷ ሄይቲን እንዲቆጣጠሩለት በ10,000 የሚቆጠሩ ወታደሮችን ላከ። የቢጫ ወባ ወረርሽኝ ግን ለወታደሮችም አልተመለሰም። በሽታው 50,000 ገደማ የፈረንሳይ ወታደሮችን ቀጠፈ። ሐኪሞች እና አሳሾችም በበሽታው ከሞቱ መካከል ነበሩ። ወደ ፈረንሳይ በሕይወት የተመለሱት 3,000 ብቻ እንደሆኑ ታሪክ ያሳያል። አውሮፓውያን ምንጩ አፍሪካ እንደሆነ የሚነገርለት ቢጫ ወባን መቋቋም አልቻሉም። ይሄኔ ነው ናፖሊዮን ሄይቲን ብቻ ሳይሆን ሌሎች ቅኝ ሊገዛቸው ያሰባቸውን ሀገራት ጥሎ የወጣው። የፈረንሳዩ መሪ 2.1 ሚሊዮን ስኩዌር መሬት ከሄይቲ ቀንሶ ለዩናይትድ ስቴትስ መንግስት መሸጡ አይዘነጋም። ይህ በታሪክ የሉዚያና ሽያጭ ተብሎ ይታወቃል። የአፍሪካ ሬንደር ፔስት እና ቅኝ ግዛት። ሬንደር ፔስት በርካታ የቁም እንስሳት እንደፈጀ መዛግብት ያሳያሉ። የቁም እንስሳትን የፈጀው ሬንደር ፔስት የተሰኘው በሽታ አውሮፓውያን የአፍሪካ ሀገራትን በቅኝ ግዛት እንዲቀራመቱ ምክንያት እንደሆነ ይታመናል። በ1888 እስከ 1897 ባለው ጊዜ የተከሰተው ይህ እንስሳትን የሚያጠቃ ቫይረስ 90 በመቶ የአፍሪካ ከብቶችን እንደፈጀ ይነገራል። በተለይም ደግሞ በአፍሪካ ቀንድ በምዕራብ እና ደቡብ ምዕራብ ያሉ አርብቶ አደሮች በዚህ ሳቢያ እጅግ ተጎድተዋል። ይህ እንስሳትን የሚያጠቃ ቫይረስ በርካቶች እንዲራቡና እንዲሰደዱ ምክንያት ሆኗል። አርብቶ አደሮች ብቻ ሳይሆኑ አርሶ አደሮችም ጭምር በዚህ ሳቢያ ተጎድተዋል። በ19ኛው ክፍለ ዘመን መገባደጃ ላይ አፍሪካን ለመውረር የመጡ የአውሮፓ ቅኝ ገዢዎች ወረርሽኙ
ዓላማቸውን ምቹ አላደረገላቸውም። በ1870ዎቹ በአውሮፓ ቅኝ ግዛት ስር የነበረው የአፍሪካ አካል 10 በመቶ ብቻ ነበር። ነገር ግን በወረርሽኙ ሳቢያ የአፍሪካ ሀገራት አቅም በመዳከሙ በ1900 90 በመቶ የአፍሪካ መሬት በቀኝ ገዢዎች እንዲሆን አድርጓል። ወረርሽኝ ጠንካራውን የቻይናን ጥንታዊ ስርወ መንግስት አንኮታክቶታል። የሚንግ ስርወ መንግስት ቻይናን ለ3 ክፍለ ዘመን አስተዳድሯል። ይህ አገዛዝ በቻይና ብቻ ሳይሆን በበርካታ የምስራቅ እስያ ሀገራት ዘንድ የተስፋፋ ነበር። ነገር ግን የዚህ አገዛዝ መጨረሻ ያማረ አልነበረም። በ1641 የሰሜናዊ ቻይና ወረርሽኝ ተከሰተ። ይህ ወረርሽኝ የበርካቶችን ሕይወት ቀጥፏል። ችግሩ የከፋ ያደረገው ደግሞ በወቅቱ ተከስቶ የነበረው ድርቅና የአንበጣ ወረርሽኝ ነበር። ሰዎች የሚበሉት በማጣታቸው የሞተ ሰው ስጋ ሁሉ እስከ መብላት ደርሰው እንደነበር ይነገራል። የቡቦኒክ እና የወባ በሽታ ቅልቅል ነው የሚባልለት ይህ ወረርሽኝ ያመጡት የሚንግ አገዛዝ መጣል የፈለጉት። ቀጥሎ ወደ አገዛዝ የመጡት የኩዊንግ ስርወ መንግስት ሰዎች እንደሆኑ ይነገራል። ያሰቡትም ተሳክቶላቸው ግዙፉን ስርዓት ጥለዋል። እነዚህ በታሪክ የተመዘገቡና የዓለምን ታሪክ በአንድም ሆነ በሌላ መልኩ የቀየሩ ወረርሽኝ ናቸው። የኮሮና ቫይረስ ወረርሽኝስ ታሪክ ይቀይር ይሆን? ውድ የዕለቱ መረጃ ተከታታዮች፣ የዛሬውን መረጃ እንደዚህ አቅርቤላችኋለሁ። በየዕለቱ የሚለቀቁ አዳዲስ መረጃዎችን ለመከታተል ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።